ቤተሰብ ቁርስ እንብላ፣ ቁርስ እንብላ። እሺ ሻይ እንጠጣ። ሻይ በጠጥቼ ጨርሼ ትዝ ብላችሁኝ ነው ማለት ነው። እንብላ እና እንዴት ናችሁ? ሰላም ናችሁልኝ ውዶቼ? እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ይህ ቪዲዮ ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ ተከታተሉኝ። ማሻአላህ አልሐምዱሊላህ ረቢል ዓለሚን። አላህ እኛንም አሟሟታችንን አላህ ያሳምርልን። ስንሞት በሻሃዳ ስንኖር በኢባዳ አላህ ያድርግልን። ወቶቼ ደስ የሚል ቪዲዮ እጋብዛችኋለሁ። ሁላችሁም አሚን አላህ ይወፍቀን በሉ። እሺ የምትመኝባቸው አይነት ሀቲማዎች ደስ የሚሉ ነገሮችን ያጋጥማል። ያው አንዳንዶቹ ሚዲያ ላይ ያካፈልኳቸዋል። ከእነሱ አንደኛው አንዴ እንደውም ሰለምት ነበረች የሰራት ቪዲዮ አይተው ከሆነ ያ ጀናዛ እስካሁን ድረስ ሽታዋል። አሁን ድረስ ማለት ነው ይሰማኛል። አሁን ድረስ ማለት ነው። ሁሌ በገባሁኝ ቁጥር ወይም ለሂድማ ስወጣ ሁልጊዜ ቦታውን አየዋለሁ። የጀናዛው የመቃብሩን ቦታውን አየዋለሁ። ያን የተፈጠረው ነገር ምንድን ነው? በእለቱ ከ5 በላይ ጀናዛዎች ነበሩና ያው ጉድባዱ ያው አዲስ አበባ ላይ ያለው ጉድባድ ትንሽ ቀረቤታ አለው ከቦታ እጥረት አንፃር ከአንዱ ማለት ነው። እና አሁን እኛ ስንቀብር በግራ በኩል ለህድ ይቆረጣል፣ በቀኝ በኩልም ለህድ ይቆረጣል። ማለት መጀመሪያ የተቀበረ አሁን 3ኛ ዙር ነው የሚቀበርበት መሬቱ ማለት ነው። እና የመጀመሪያ የተቀበረውን በቀኝ በኩል ካለ መጀመሪያ የተቀበረውን ጀናዛ እንዳይነካ በግራ በኩል ይቆረጣል ለህድ ማለት ነው። እና ያን በግራ በኩል መጀመሪያ የተቀበረው ደግሞ ከዛ በፊት ወይ ትላንቱ ወይ ቀደም ብሎ የተቀበረውን በቀኝ በኩል ለህድ ከሆነ ወደ በግራ በኩል ስቆርጥ ትንሽ ሁለቱ የመገናኘት ወይ ደግሞ የመቀራረብ አጋጣሚዎች ይከሰታሉና እንደዛ አይነት ነገር ተከሰተ። እኛ ለሰላት ሄደን ሰግደን ስንመለስ አንደኛው ጉድጓድ ፈርሷል እና እዛ አካባቢ ላይ የነበሩ ነሳራዎች ነበሩና ቆሞ ክብ ሰርቶ ያዩታል። ጉድጓዱ ማለት ጀናዛው ተከፍቷል። ከፈኑ ይታያል። ጀናዛ ነበረችና ከፈኑ ይታያል። ከዛ ስንመጣ ሰዎች ክብ ሰርቶ ቆሞ ያሉ ምን ተፈጥሮ ነው ብዬ ፈጠን ብዬ ገባሁኝ። እኔ ብዙ ጊዜ ልክ ቀብር እንደሰገድን ቀደም ብለን እንወጣለን እኔና ጓደኞቼ ማለት ለምን ጀናዛዎች እናያቸውና ፊዚካል ካላቸው ማስተካከል ሰውነት ቁመት ካላቸው ያን ነገር ምቹ እንዲሆን ለማድረግ ቀደም ብለን እንወጣለን ጀናዛው ከመምጣቱ በፊት። ሰው እንዳጋጣሚ ሰዎች ክብ ሰርተው ቀረብ ብዬ ሳየው ጀናዛው ይታያል። በጣም ደንግጫለሁ። ማለት ሰዎች እዛ ጋ የነበሩ ሰዎች አንደኛ ያው የነበሩ ሰዎች መሳራም እንደመሆናቸው ምንድነው ማድረግ ያለብኝ? አንደኛ ጀናዛ ሁሉም መጥተዋል። ይሄ ጉድጓድ ደግሞ ሊቀበርበት የተዘጋጀ ነው። የመጀመሪያም ጊዜ ነበረ ሲያጋጥመኝና ምንድነው ማድረግ ያለብኝ? ኡስታዝ አብዱልናስር መጣ ነው ምንድነው ኡስታዝ እንዲህ ፈርሷል እስቲ አየሁና ግባና አስተካክላል። ቀለል አድርጉ ማለት ግባና አስተካክላለኝ። ያው ትእዛዝ ነው። ገባሁኝ። ልክ ዝቅ ብዬ ቦለኬትን አንስቼ ሸዋላ አደረግ ስል የሆነ ሽታ ደስ የሚል ሽታ መጣ። ምን ያህል ጊዜ ሆነ? ከቀበረ 7 ጊዜ ነው። 7ኛ ቀን ነው። አሁን ጀናዛው በተቀበረ በ2ኛ በ3ኛ ቀን ያለው ነገር ከምንሰማው ነገር አንፃር በዚህ ልክ አይሸትም። ማለት የሆነች የተቀየረ ሽታ ሊኖር ይችላል። እኔ ብዙ ነገር ፈርቻለሁ። ሀይቀተን ስገባ ማለት ነው። አንደኛ ከምሰማቸው ነገሮች አሉ፣ ሁለተኛ ያለው ሪያሊቲም ደግሞ ያም ስለሆነ ማለት ልክ ስገባ የሆነች ደስ የሚል ሽታ ሸተተኝና ዝቅ አልኩኝ ወደ ጉድጓዱ። ሳሸተው በጣም ደስ የሚል ሽታ ነው ያለው። ትንሽ ሰዓት መቆየት ፈለኩኝ። ማለት ሽታውን መጀመሪያ የነበረውን ስሜት በቃ እንዲጠፋ አደረገኝና ግን ሰዎች አሉ የግድ ይሄን ነገር ሸፍኝ መውጣት አለብኝ። የነበረውን ቦሊኬቱን አመጣሁኝ ከዳደንኩኝና አፈርና ልብሼ ወጣሁ። መጨረሻ ላይ በቃ ከዛ በኋላ ስቀብር እስከ መጨረሻ ላይ በቃ በዛኛው ጀናዛ ነው ውስጥ ያለው ማለት ያን ቀብረን ጨረስን። ከዛ ጀናዛውን የተቀበረበት ግን ያው አቴንዳንስ አለ ታውቀዋለህ። ደወልኩኝ። ያጠፈች ልጅቷ ጋር ደወልኩኝ። ሰላም አለይኩም ወአለይኩም ሰላም። ጉለሌ ነች የምታውቁ ሴትዮ እኛ ጋር አለችም እና እንዲህ ጀናዛ አጥብሽ ነበርና ምን ገጠመሽ ጀናዛው ስላት ወላሂ አብዱሰላም እሱ ጀናዛ በጣም ያጀበኝ ጀናዛ ነው አለች። ኦኬ ምን ገጠመሽ ምን ነበር ስላት እሷ ጀናዛ እኔ ጋር ከመምጣቷ በፊት 3 ቀኗ ነበረ ከሞተች 3 ቀን ነበረች እና ጀናዛውን ልክ ይዘውልኝ እንደመጡ ማክስ የሆነ ነገርሽን ተጠቀሚ ራስሽን ጠብቂ ጀናዛው 3 ቀን የቆየ ጀናዛ ነው ምናምን ነገር አሉኝ አለች። ከዛ እሷን ፈሯኛለች ያለ ረቢ ብዬ ብቻ ፈራሁ። ከዛ ልክ ጀናዛው ስከፋፍቱ አይደለም 3 ቀን በህይወት ያለች ነው የምትመስለው አለች። ሰውነቷ ይታዘዛል፣ አልደረቀም፣ በጣም
እንዴት ነበረ 3 ቀን የቆየችው ስጠይቃት ሴቲት ሰለምቲ ነበረች። ከሌላ እምነት ወደ እስልምና የመጣች ማለት ነው። በመስለሟ ሰበብ ቤተሰቦቿ ያው ገለልተኛ አድርገዋታል። በዛ ነበረ ብቻ ስትኖር የነበረው እና ያው ከሞተች አይታወቀው ብቻ ትኖር ስለነበረ ነው። እና ጀናዛው በጣም ነበር የሚታዘው። ሰዓት ዋለችኝ በቃ በህይወት እንዳለ ሰው ቀለል ብሎኝ ያጠብኩት ጀናዛውን አለችኝ። እኔም ደግሞ ያው በዚህ መንገድ ነው ያጋጠመኝ አልኳት። ያው አልሐምዱሊላህ ተባብለ ያን ጀናዛ ሁለተኛውም በቅርብ ያጋጠመኝ እሱም ማለት እንደዚህ የተለየ ነገር ሆኖ ሳይሆን እንደዚሁ 15 ቀን አካባቢ የተቀበረ ጉድጓድ ነው። ከአስር በኋላ መጀመሪያ ጀናዛው እኔ ራሴን የቀበርኩትኝ። ልክ ስቀብረው መጨረሻ ላይ አሁን ወንድ ከሆነ ፊቱን እንከፍተዋለን፣ ትንሽ አፈር ትራስ ነገር እናደርግለታል፣ እናየዋለን። እና ስቀብረው ፊቱ በጣም ነው የሚያምረው። የሁሉም ሰው ፊት ይከፈታል ወንድ ውስጥ ከገባ በኋላ ወንድ ከሆነ ከዛ ሙሉ በሙሉ በጣም ነው የሚያምረው። ልክ ቀብሬው እንደወጣሁ ነገርኳቸው እዛ ጋ ነበሩ ከኔ ጋር። ይሄ ጀናዛ በጣም ነው የሚያምረው፣ ወላሂ ስለቀበርኩት በጣም ደስ ብሎኛል፣ ተደስቻለሁ አልኳቸው። ይሄ ጀናዛም ሰለምቲ ነው አለኝ። ይህም ጀናዛ የሰለመ ነው እና በጣም ተደስቼ ብዙ ጊዜ አወራለሁ። ስገባም ስወጣም አየዋለሁ ቦታውን። እሱም እንዳጋጣሚ የሆነ ጊዜ ልክ ከአስር በኋላ ጀናዛ መጣና ቀብር ተቆፍሮ ያን ቀብር ያው የመቅበር ድሉ አግኝቼ ነበርና ቁመቷ የሴቷ ሲምንቀብራት ቁመቷ ጉድጓዱ ያጥር ነበርና ወደ ቁመት በጭንቅላት በኩል ሳስረዝሞ ከዛኛው ጋር ተገናኘብኝ። ሳይ ምንም አይነት እንትን ነገሮች የሉም፣ ሽታ ነገር የለውም። ደስ የሚል ነገር ነው። እዚህ የሚያስደነግጥ ነገር አለ። 15 ቀን የቆየ ጀናዛ ነው። ስቀብሩ መጀመሪያ እንደነገርኩ ነው። ለሁለተኛም ጊዜ ተከፍቶም ሳየው በዛ ሁኔታ ሁለቱ አንድ ያደረጋቸው ነገር ሰለምቲዎች ናቸው። ሁለቱንም ያንም ደግሞ ነግራቸዋለሁ። ስቀብሩ ጀናዛው በጣም ነው የሚያምረው ብዬ ነግራቸው ነበረ። እንደዚህ አይነት ብዙ አሉ። ስትቀብሯቸው በቀጥታ ገብቶ ጀናዛው ለሕዱ ላይ በደንብ በስርዓቱ የሚተኛልህ አለ። ወፍራም ሆኖ በቃ ልክ ታስተኛዋለህ አይደል? ቀጥ ብሎ የሚተኛልህ ማለት ነው። እንደዚህ አይነት ጀናዞች አሉ። ስታጥባቸው የሚያምር ምናልባት አንድ ቪዲዮ ሰራሁበት አይተው ነበር። አላየሁትም። አንድ ጀናዛ ከሆስፒታል መጣ፣ ከጳውሎስ ሆስፒታል መጣ። የተወሰኑ ሰዎች ነበሩ። ልክ እሱም ያረቢ ይህን ጀናዛ ያለ የአማራ አድርግልን፣ መጥፎ ነገር አታሳይም። በነገራችን ላይ እኔንም ጓደኛዬም አብሮም የሚያጥቡ ልክ ጀናዛው ከመክፈታችን በፊት የምናደርገው ድዋል፣ ከዚህ ጀናዛ መጥፎ ነገር አታሳይን፣ የሁላችንም ስጋታችን በቃ ጀመረ ብለን ልክ ፊቱ ስና በጣም ነው የሚያምረው። እየሳቀ ነው ጀናዛው፣ በጣም ውብ ነው። ከዛ ልክ ያጠው ነው መሀል ላይ ይሄ ጀናዛ በጣም ነው የሚያምረው እና አንድ ጀናዛ አስታውሰኝ አልኩት የጓደኛዬ። እሱም ያውቀዋል ያም ጀናዛ እንዲሆን ጀናዛ እንደዚህ የሚያምር ጀናዛ አጥበን ነበር ማለት ነው። እንዲህ ቦታ ከዚህ ቦታ የመጣው አለኝ። አዎ ራሱ አልኩት። ሁለታችን ግን አልተነጋገርንም። ከዛ በፊት ይስቃል ምናምን አጥበን ልክ እንደጨረስን የሆነ ሰው መጣና ይህን ጀናዛ ጥርሱ ሆስፒታል ላይ እንትን ስላሉት ነው ጥርሱ ይከፍቷል፣ እኛ እናስተካክለዋለን፣ ችግር የለውም ምናምን ነገር ማለት እሱ ታሪኩን አያውቀውም፣ እኛ እናስተካክለዋለን አለ። አጥበን ጨረስን። ቤተሰብ ልጆቹና ባለቤቱም ነበር ዘይረው ሄዱ። ልክ ተቀብሮ ሲመለስ አንድ ሰው መጣ። ይሄ ጀናዛ ይሄ ሰው መሰላችሁ? ቀላል ሰው መሰላችሁ? የአላህ ባሪያ ምን ነበር የሚሰራው? እንዴት ምን ነበር ሰው? ይሄ ሰውዬው ኡዱህያ ካረደ በኋላ አካባቢ ላይ ያሉ መሳኪኖች ጋር በራሱ ጊዜ ወስዶ ካላደረስላቸው ቤት አይገባም ነበር። ያርዳል። ለነዛም መድረስ ያለበት ነገር በቃ ለአካባቢ ምስኪኖች ካላደረሰ ራሱ ቤት አይገባም ነበር። በቃ አስታራቂ ሽማግሌ የነበረ ሰው ነው። ከክፍለ ሀገርም ቤተሰብ አለው፣ እዚህም ቤተሰብ ነበሩ። በእንደዛ አይነት መንገድ አሁን እነዚህ ጀናዛዎች የማረሳቸው ጀናዛዎች ናቸው። ሱብሃንአላህ። ባይሆን እዚህ ሁሉ መሀል አንድ ነገር ማወቅ ፈለግኩኝ። ያምራል ማለት እንዴት ነው የሚገለጸው? የጀናዛ ውበት ማማር ነው። በቃ ተቀይሯል። የሆነ መሞት አሁን በሞት ለምትመኝባቸው አይነት ሀቲማዎች ደስ የሚሉ ነገሮችን ያጋጥማል። ያው አንዳንዶቹ ሚዲያ ላይ ያካፈልኳቸዋል። ከእነሱ አንደኛው አንዴ እንደውም ሰለምቲ ነበረች የሰራሁት ቪዲዮ አይተው ከሆነ ያ ጀናዛ እስካሁን ድረስ ሽታዋል። አሁን ድረስ ማለት ነው ይሰማኛል። አሁን ድረስ ማለት ነው። ሁሌ በገባሁኝ ቁጥር ወይም ለሂድማ ስወጣ ሁልጊዜ ቦታውን አየዋለሁ። ሰላም አለይኩም መጣላችሁ እና እንደዛ ነው እህቶቼ ወንድሞቼ፣ በጣም ነው ደስ የሚለው። ያ አላህ እኛንም አላህ ያፈቀን። ወላሂ ያ አላህ ምን አይነት ስጦታ ቢሰጡ ነው በአላህ
እንዲህ አድርጎ ሰው ሙቶ ራሱ ሽታቸው እንደዚህ የሚጣፍጥ እስካሁን ድረስ የማይረሳ እኛንም አላህ ያወፍቀን። ያ ረብ አሚን በሉ። እኛንም አላህ ያወፍቀን። እህቶቼ ወላሂ በጣም ደስ ይላል ማለት ነው። እና ላይክ ሰብስክራይብ ላይክ ኮመንት አድርጋችሁ በኮመንት አሳውቁኝ ማለት ነው። ወዳችኋለሁ። ሰላማችሁ ብዝት ይበልልኝ።